የምንዘጋጀውና የምንሰለጥነው ለህዝባችን ዋስትና ለመሆንና ድጋሚ የዘር ማጥፋት ሊፈጽሙብን ስለተዘጋጁ ነው አሉ የትግራይ ሰራዊት አዛዥ ጀነራል አብርሃ ተስፋይ። ጀነራል አብርሃ ወይም ድንኩል መሬታችን ተወሯል፣ ህዝባችን ተፈናቅሏል፣ የተፈናቀሉትን በራሳቸው የደህንነትና የጸጥታ ኃይል ወደ መሬታቸው ይመለሳሉ፣ የሰራዊቱም ዝግጅታችን ለዚህ ነው ብለዋል። ጥቅምት 24 ጦርነት የተነሳበትን 5ኛ ዓመት ያከበሩት የብልጽግና ሰራዊት አዛዥ ብርሃኑ ጁላ ደግሞ ይህ ክህደት ድጋሚ አይፈጠርም ሲሉ የተናገሩ ሲሆን ህወሓት እያስታጠቀ እየወጋን ነው፣ ሌላም ጦርነት እየተዘጋጀ ነው፣ ይህንም ባንዳነት እናስቆማለን ብለዋል። የባንዳ ስራ ላይ የተሰማሩ ኃይሎች ከሀገር ክህደት ተግባራቸው ሊቆጠቡ ይገባል፣ ድንበራችን እንጠብቃለን በማለት ፊልድ ማርሻል ብርሃኑ ዛቻ አቅርበዋል። በዝርዝር እንመለከተዋለን። የፋኖ ኃይሎች የኢትዮጵያና ሱዳን ድንበር አካባቢ ወደምትገኘው መተማ ዮሐንስ ከተማ መግባታቸውና ውጊያ መክፈታቸው ተሰማ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የኢትዮኒውስ የመረጃ ምንጮችም ተናግረዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ህዝብ በበኩሉም በአማራና ኦሮሚያ ክልል አዋሳኝ አካባቢዎች ካምፕ ባደረገው የአገዛዙ መከላከያና የኦሮሚያ ክልል ጸጥታ ኃይል ላይ ጥቃት መክፈቱን አስታውቋል። በዝርዝር የምንመለከተው ሌላኛው ጉዳያችን ነው። የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ይገኛል ሲል ህወሓት ከሰሰ። ህዝባዊ ወያነ ሓርነት ህወሓት የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶም የዓለም አቀፍ ማህበረሰብን እንቅስቃሴ እንዲያስቆም አሳስቧል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ 22 የአውሮፓ ህብረት አገራትና ኖርዌይ ደግሞ ከመጪው አጠቃላይ ምርጫ ፊት በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል ባወጡት የጋራ መግለጫ ጠይቀዋል። በዝርዝር እናየዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካና ቬኔዙዌላ ጦርነት ውስጥ የሚገቡ አይመስለኝም አሉ። ትራምፕ ጦርነት መነሳቱን እጠራጠራለሁ፣ የሚነሳ አይመስለኝም፣ ግን በጣም እየጎዱን ነው ሲሉ ከሲቢኤስ ጋር ባደረጉት ቆይታ ተናግረዋል። በህገ ወጥ መንገድ ኬንያ የገቡ 44 ኤርትራውያን ስደተኞች በምዕራባዊ አገሪቱ ክፍል መያዛቸውን ፖሊስ ይፋ አድርጓል። በኤርትራ ያለው አፈናና ጭቆና የሚሹ ስደተኞች ከዚህ ቀደም በሱዳን በኩል ያልፉ የነበረ ቢሆንም በእርስ በርስ ጦርነቱ ምክንያት ይህ መንገድ መጠቀም አልቻሉም ተብሏል። አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የምንዘጋጀውና የምንሰለጥነው ለህዝባችን ዋስትና ለመሆን ድጋሚ የዘር ማጥፋት ሊፈጽሙብን ስለተዘጋጁ ነው አሉ የትግራይ ሰራዊት አዛዥ ጀነራል አብርሃ ተስፋይ። ጀነራል አብርሃ ወይም ድንኩል መሬታችን ተወሯል፣ ህዝባችን ተፈናቅሏል፣ የተፈናቀሉት በራሳቸው የደህንነትና የጸጥታ ኃይል ወደ መሬታቸው ይመለሳሉ፣ የሰራዊታችን ዝግጅት ይህም ዋስትና ለመስጠት ነው ብለዋል። ጥቅምት 24 ጦርነት የተነሳበትን 5ኛ ዓመት ያከበሩት የብልጽግና ሰራዊት ጀነራሎች መካከል አንዱ የሆኑት ፊልድ ማርሻል ብርሃኑ ጁላ ደግሞ ይህ ክህደት ድጋሚ አይፈጠርም ሲሉ የተናገሩ ሲሆን ህወሓት እያስታጠቀ እየወጋን ነው፣ ሌላ ጦርነትም እየተዘጋጀብን ነው ሲሉ ባንዳነት እናስቆማለን ብለዋል። የባንዳ ስራ ላይ የተሰማሩ ኃይሎች ከሀገር ክህደት ተግባራቸው ሊቆሙ ይገባል፣ ድንበራችን እንጠብቃለን በማለት ዝተዋል። ፊልድ ማርሻል ብርሃኑ ጁላ የትግራይ ሰራዊት ስልጠናና ዝግጅት ከቅርብ ጊዜያት ወዲህ የተጠናከረ ሲሆን ሰራዊቱ መሪ ጀነራሎችም የሚያደርጓቸው ንግግሮች ከመቼውም ጊዜ በላይ ጦርነት እንደማይቀር የሚያሳዩ ሆነዋል። የአርሚ 42 መሪ የሆኑት ጀነራል አብርሃ ድንኩል አዲስ ኮማንዶ ሰራዊት ሲመርቁ ዘጋጀው ለህዝባችን የደህንነት ዋስትና ለመሆን ነው ሲሉ ተሰምተዋል። ጀነራል ድንኩል ስልጣናችን የህዝባችን ህልውና ለማረጋገጥና ለማረጋገጥ ብቻ ነው ብለዋል። የዘር ማጥፋት ወንጀል ለሁለተኛ ጊዜ እንዳይደርስብን ለመከላከል ነው አሁን ላይ ስልጠና እየሰለጠን ያለ ነው ማለት ነው የተናገሩት። ጀነራሉ ጨምረውም ነጻ ያልወጣ ህዝባችን ነጻ መውጣት አለበት፣ በወራሪዎች ስር ያሉ ህዝባችን ነጻ መውጣት አለበት፣ የተፈናቀሉ ሰዎችም ወደ ቤታቸው መመለስ አለባቸው፣ የትግራይ ህዝብ ግዛትን መመለስ አለበት፣ የተፈናቀሉ ሰዎች ወደ ቤታቸው መመለስ አለባቸው፣ የራሳቸው የደህንነት ኃይሎች የራሳቸው የመንግስት መዋቅር ብቻ ይዘው ነው ወደ ቀያቸው መመለስ ያለባቸው ማለት ተፈናቃዮችን ለመመለስ ሰራዊቱ ዝግጅት እያደረገ እንደሆነ ተናግረዋል። በዘር ማጥፋት የተገደሉ ህዝባችን ቀዮቻቸው አሁን በጠላት ስር ናቸው የሚሉት ጀነራሉ ወደ ትውልድ ሀገራቸው አልተመለሱም፣ ስለዚህም ስልጠናችን የሚካሄደው ጠላቶች ጦርነትን እንደገና እንዳይከፍቱና የዘር ማጥፋት ወንጀል ድጋሚ እንዳይፈጽሙብን ለመከላከል ነው ብለዋል። ጀነራል አብርሃ ተስፋይ ወይም ድንኩል ከዚህ በፊት የተካሄደውን ጦርነት ጠቅሰው ዝግጅት አልነበረንም ብለዋል። ጀነራሉ ስለቀደመው ከባድ ጦርነት ሲያነሱ ባለፈው በሚገባ ባለመሰልጠናችን ከባድ ጉዳት ደርሶብናል ነው ያሉት። አሁን እየሰለጠን ያለነው ወደ ጦርነት እንዳንሄድ ነው፣ ካለፈው ተምረናል፣ ለዚህም ብቁ የሆነ ሰራዊት ሊኖረን ይገባል
ይገባል ሲሉ የተደመጡ ሲሆን ታሪካዊ ጠላቶቻችን እንደሰማነው ለጦርነት እየተዘጋጁ ነው አሁን ላይ እያሉን ያሉት። ሆኖም ግን ስልጣናችን ህዝባችንና ግዛታችን በብቃት ባለው ሰራዊት ለማስጠበቅ መሆኑን ልብ ሊባል ይገባል ብለዋል። የህዝቡ የጀርባ አጥንት በሆነው ሰራዊታችንና አስተዳደራችን ብቻ ነው ግዛታችን ነጻ የሚወጣው የሚሉት ጀነራሉ የተፈናቀለ ህዝባችን በራሳችን የደህንነት ኃይሎች ወደ ቀዩ ይመለሳል ብለዋል። በእኛ ላይ የዘር ማጥፋት ተፈጸሙትና እኛ እንደምናየው በካህዲዎች አይቀለበስም፣ እንደምናየው የተወረው መሬትና የተፈናቀሉ ሰዎችም እናስመልሳለን ሲሉ በአደባባይ ተናግረዋል ጀነራል አብርሃም። ይህ ቀደም ሲል የተነሳው ችግር በመርሆች የጸናና ሰራዊትን ለማጽዳትና ለመያዝ አስችሎናል በማለት በዚህ በፊት አቶ ጌታቸው ረዳና የሰራዊቱ አባላት አንስተውት የነበረውን ጉዳይ ሰራዊቱን ለማጽዳትና አጠቃላይ ለማነቃነቅ እንደተጠቀሙበት ሲናገሩ ተደምጠዋል። የትግራይ ህዝብ የመኖር አደጋ ላይ መሆኑን ተረድተዋል። ይህን በመረዳት ዝግጅታችን ለማጠናከርና ለህዝባችን መስዋዕትነት እንደምንከፍልና ህዝባችንና ግዛታችን እንደምናስከብር ልናረጋግጥላችሁ እንወዳለን በማለትም በአደባባይ ሲናገሩ ተደምጠዋል። የትግራይ ወታደራዊ ጀነራሎች እንዲህ አይነት ንግግር የቀጠሉ ሲሆን ከብልጽግና ጀነራሎች በኩል ማስቀድሞ የተጀመሩ የማስፈራራትና ዛቻዎች ቀጥለዋል። የባንዳ ስራ ላይ የተሰማሩ ኃይሎች ከሀገር ክህደት ተግባራቸው ሊቆጠቡ እንደሚገባ ሲናገሩ የተደመጡት የብልጽግና ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ናቸው። የአገዛዙ መከላከያ ሰራዊት የሰሜን ዕዝ ጥቃት እንዳይደገም በሚል በተለያዩ አካባቢዎች ዛሬ እያከበረ የሚገኝ ሲሆን አጠቃላይ ይህንን ጉዳይ ያሳወቁት የብልጽግና ሚዲያዎች ፊልድ ማርሻሉ በተገኙበት እንዳይደገም መድረክ ላይ ጦርነቱ እንደሚደገም ፍንጭ የሰጠ ንግግር ማድረጋቸውን ይፋ አድርገዋል። ፊልድ ማርሻል ብርሃኑ ጁላና ጀነራል አበባው ታደሰ፣ ጀነራል አለምሸት ደግፌና ማዕረግ የታደላቸው የአገዛዙ ጀነራሎች በብዛት በቢሾፍቱ የኮማንዶና አየር ወለድ ዕዝ ማሰልጠኛ ማዕከል የተገኙ ሲሆን ብርሃኑ ጁላ ህወሓት ሌሎች ኃይሎች እያስታጠቀ ነው ማለት ከሰዋል። የሀገሪቱን ድንበር ጥሎ መጥቶ ቆቦና ወልዲያ መቀመጫ ያጣውና ውጊያ የሚያደርገው የአገዛዙ ጦር የሀገሩን ዳር ድንበር ለማስከበር የኢትዮጵያ ሉዓላዊነት ለማረጋገጥ ዝግጁ ነው ያሉት ብርሃኑ ጁላ ከዚህ በፊት በተኛበት ተመታ ያሉት ሰራዊት አሁን ደግሞ መንግስት በወቅቱ በተለያዩ አካባቢዎች የተለኮሱ ግጭቶችን ለማብረድ የሚታትርበት እንጂ የጦርነት ዝግጅት አልነበረም በማለት ሳንዘጋጅ ተመታን ብለዋል። በአንጻሩ ከኤርትራና ከአረብ ኤምሬት ጭምር ስምምነት የተፈጸመበት ቅድመ ዝግጅት የሚክዱት የሰራዊቱ ዝግጅትነትና የጦር ዝግጅት ጭምር በአደባባይ ያስታወቁት ብርሃኑ ጁላ ዛሬም ድጋሜ ክህደት ነው የተፈጸመብን በማለት የትግራይ ኃይሎችን በሀገር ክህደት ከሰዋል። በእርግጥ በሰዓቱ ከትግራይ ጀነራሎች በኩልም ይህን ሁኔታ በተመለከተ ባልተዘጋጁበት ሁኔታ መታናቸው የሚሉ ሀሳቦች ሲሰነዘሩ የነበሩ ሲሆን በአንጻሩ የብልጽግና ጀነራሎች ደግሞ አስቀድመን ሰምተን ስለነበር ቦታ ሲዘን ዝግጅታችን ጨርሰን ነበር የሚሉ ድምጾች ተስተጋብተዋል። መንግስታቸው ሁልጊዜም ለሰላማዊ መንገድ በሩ ክፍት ነው ሲሉ የተደመጡ ብርሃኑ ጁላ ከትላንት ባለመማር የሚደረግ ፉከራ መቆም አለበት ማለት የህወሓት ኃይሎችን አሁን ላይ አስፈራርተዋል። ብርሃኑ ጁላ የቀድሞ ህወሓት ጥቂት አባላት የታጠቁ ኃይሎች በመደገፍ ሀገር ለማፍረስ ከጎረቤት ከሀገር ጋር ግንኙነት በመፍጠር በዲዲአር የተሰባሰቡበትን በመበተን የፕሪቶሪያ የሰላም ስምምነትን እየጣሱ ነው በማለት በቀጥታ ከሰዋል። የባንዳ ስራ ላይ የተሰማሩ እነዚህ ህዝቡን የማይወክሉ ኃይሎች ከሀገር ክህደት ተግባራቸው ሊቆጠቡ ይገባል ማለት ዛቻ ያሰሙት ፊልድ ማርሻሉ በጦርነት አደብ ለማስገዛት እየዘጋጁ መሆናቸውና ድጋሜ ጦርነት እንደሚነሳ ሲናገሩ ተደምጠዋል። የፋኖ ኃይሎች የኢትዮጵያና ሱዳን ድንበር አካባቢ ወደምትገኘው መተማ ዮሐንስ ከተማ በመግባት ውጊያ መክፈታቸው ተሰማ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ ደግሞ የኢትዮ ኒውስ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ህዝብ በበኩሉ በአማራና ኦሮሚያ ክልል አዋሳኝ አካባቢዎች ካምፕ ባደረገው የአገዛዙ መከላከያና የኦሮሚያ ክልል ጸጥታ ኃይል ላይ ጥቃት ከፍቻለሁ ብሏል። በክልሉ ምዕራብ ጎንደር መተማ ወረዳ ፋኖ ኃይሎች በከፈቱ ውጊያ ጉዳት ሲደርስ ውጊያውን ተከትሎ በአገዛዙ መከላከያና ሚኒሻ እንዲሁም የብልጽግና አመራር መካከል አለመግባባት ተፈጥሯል ሲሉም የመረጃ ምንጮች ተናግረዋል። ጥቅምት 23 2018 ዓ.ም ምሽት ጀምሮ የኢትዮጵያና የሱዳን ድንበር ከተማ በሆነችው መተማ ዮሐንስ ዘልቀው በመግባት ውጊያ የከፈቱት የፋኖ ኃይሎች በአገዛዙ ጦር አባላት ላይ ጉዳት ማረሳቸው ታውቋል። ጎንደር በር፣ አዲስ ዓለምና ጋላባት መውጫ በተሰኙ 3 አቅጣጫዎች ወደ መተማ ከተማ የገቡት የፋኖ ኃይሎች በከተማዋ ስምሪት ላይ የነበሩ የአገዛዙ ጦር አባላት ላይ ጉዳት አርሰዋል። በጉምሩክ አካባቢም የቦምብ ጥቃት በመፈጸም ከተማዋን ተቆጣጥረው ቆይተዋል ሲሉ አንድ የመተማ ዮሐንስ ከተማ ነዋሪ ለኢትዮ ኒውስ ተናግረዋል። የፋኖ ኃይሎችን ውጊያ ተከትሎ በሽት ላይ የነበሩት የሚኒሻ አባላትና የአካባቢው የብልጽግና አመራሮች ወደ መከላከያ ካምፕ ለመግባት ሲሞክሩ ወዴት ነው የምትሸሹት? እዛው መክቱ በሚል የአገዛዙ መከላከያ ወደ ካምፑ እንዳይገቡ ከልክሏቸዋል ያሉት የመረጃ ምንጮች ይህን ተከትሎ በአገዛዙ መከላከያ ሚኒሻና የብልጽግና አመራሮች መካከል አለመግባባት ተፈጥሯል ብለዋል። ወደ መከላከያ ካምፕ
እንዳይገቡ የተከለከሉት የሚሊሻ አባላትና የብልጽግና አመራሮች ወደ አድማ ብተና ካምፕ ገብተው አድረዋል ምን የተባለው። በመተማ የሚገኙ የአገዛዝ ጦር አባላት ሸሽተው በካምፕ ሲቀመጡ የፋኖ ኃይሎች በኩላቸው ከተማዋን ተቆጣጥረው አምሽተዋል። ህዝቡም የፋኖ ኃይሎችን ወደ ከተማዋ ሲገቡ የአገዛዙ ሚሊሻና የብልጽግና አመራሮች የነበራቸውን ሽሽት ይመለከት ነበር ሲሉ የመረጃ ምንጮች አክለው ነግረውናል። በተመሳይ በጎጃም ቀጠና ዛሬ ጥቅምት 24 2018 ዓ.ም አዲስ ውጊያ መቀስቀሱን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በምዕራብ ጎጃም ዞን ሽንዲ ወንበርማ ወረዳ ከሽንዲ ከተማ ቅርብ ርቀት ከጠዋት ጀምሮ ከባድ ውጊያ እየተደረገ እንደሚገኝ ነው የመረጃ ምንጮች የተናገሩት። ውጊያው ይህ ዘገባ እስከተጠናከረበት ጊዜ ድረስ የቀጠለ በመሆኑ የደረሰውን ሰብአዊና ቁሳዊ ጉዳት ለማወቅ አልተቻለም። በሌላ በኩል በዚሁ ጎጃም ቀጠና በትላንትናው ዕለት በተደረገ ውጊያ የደረሰው ጉዳት በዝርዝር ይፋ ሆኗል። የፋኖ ኃይሎች ከፍተኛ ድል አስመዝግበናል ሲሉ ያስታወቁበትና በምስራቅ ጎጃም ዞን ስናን ወረዳ በተደረገው ውጊያ የአገዛዙ ጦር ላይ የደረሰው ጉዳት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና 206ኛ ኮር ይፋ አድርጓል። በዚህም ከደብረ ማርቆስ ከተማ ቅርብ ርቀት በሚገኘው ስናን ወረዳ የጠድ የደማንና አራት አልጋ በተባሉ አካባቢዎች የፋኖ ኃይሎች በከፈቱት ውጊያ ከመቶ በላይ የአገዛዙ መከላከያ አባላት ተገድለዋል። በርካታ የጦር መሳሪያዎችና ወታደሮችን በፋኖ ተማርከዋል ሲል ነው አፋባ ቴዎድሮስ እዚህ ያስታወቀው። በተጨማሪም አንድ ኦራል ወታደራዊ ተሽከርካሪና አንድ ወታደሮች ጭኖ የነበረ ከባድ ተሽከርካሪ በውጊያ ወድመዋል ሲል አፋባ በተንቀሳቃሽ ምስል አስደግፎ ይፋ አድርጓል። በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በወሎ ቀጠና መቀጠሉን የተሰማው በዛሬው ዕለት ጥቅምት 24 2018 በደቡብ ወሎ ዞን ድላንታ ወረዳ ወገል ጤና ከተማ በሚገኘው የአገዛዝ ጦር ካምፕ ላይ የፋኖ ኃይሎች በከፈቱ ጥቃት ቁጥራቸው በውል ያልታወቁ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ አስታውቋል። በተመሳይ በሰሜን ወሎ ዞን ካብሮ ወረዳ ጃሮታና ኮሎቦ በተባሉ አካባቢዎች የተደረገ ውጊያ ድል አስመዝግበናል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ አስታውቋል። በውጊያ የአገዛዙ መከላከያ ከባድ መሳሪያ ተኩስ ሽፋን ይሰጣቸዋል በሚል ከፊት የተሰለፉት የሚኒሻ አባላትና ፖሊስ አባላት ላይ ከባድ ጉዳት ደርሷል ነው የተባለው። በሸዋ ቀጠና የሚገኘው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው በበኩሉም በአማራና ኦሮሚያ ክልል አዋሳኝ አካባቢዎች ካምፕ ባደረገ አገዛዙ መከላከያና የኦሮሚያ ክልል ጸጥታ ኃይል ላይ ጥቃት ከፍቶ ከፍተኛ ጉዳት ማድረሱን ወቁልኝ ብሏል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ኃይለማርያም ማሞ ክፍለ ጦር ነው በኦሮሚያ ክልል ሐሙስ ገበያ አቅራቢያ ልዩ ቦታው ዘጎዶ ኪዳና ምሕረት አካባቢ ዘልቆ መግባት የተናጠል ወታደራዊ እርምጃ መውሰዱን ያስታወቀው። ሆኖም የፋኖ ኃይሎች በአገዛዙ ወታደራዊ ካምፕ ላይ በከፈቱ ውጊያ የደረሰው ጉዳት በተመለከተ አፋባ በዝርዝር አልገለጸም። የአገዛዙ ጦር በቀጠናው ኦሮሚያ ክልል ከሚገኙ ካምፖቹ መነሳት ውጊያ እንደሚከፍት የሚገልጹት የፋኖ ኃይሎች ከዚህ ቀደም በምንጃር ቀጠና የኦሮሚያ ክልል አዋሳኝ አካባቢዎች ከፋኖ ጋር ውጊያ ላይ እያሉ የተማረኩ የኦሮሚያ ክልል ፖሊስ ሚኒሻ አባላት ጽንፈኛ ተዋጉ በሚል በኦሮሚያ ክልል የብልጽግና አገዛዝ እንደተላኩ መግለጻቸውን አስታውቀዋል። የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ማለት ህወሓት ከሰሰ። ህዝባዊ ወያኔ ሓርነት ህወሓት የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገብኝ ይገኛል፣ የዓለም አቀፍ ማህበረሰብን እንቅስቃሴ ያስቆም ልያለው ባለፈው ሳምንት ነበር። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ 22 የአውሮፓ ህብረት ሀገራትና ኖርዌይ ደግሞ ከመጪው አጠቃላይ ምርጫ በፊት የፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል ባወጡት የጋራ መግለጫ አስታውቀዋል። የዘላቂ የተኩስ አቁም ስምምነት አንዱ ፈራሚ የሆነው ህወሓት በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ ያለመሆናቸውን በመግለጫው ደግሞ አንስተዋል። በሁለት ዓመቱ ደም አፋሳሽ ጦርነት ወቅት የትግራይ ህዝብ ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት ዘረፋና ውድመት እንደተፈጸመበት ነው ጥቅምት 23 2014 ዓ.ም ባወጣው መግለጫ የጠየቀው። ይህንን ጉዳት ያስከተለው ውጊያ ለማስቆም ከ3 ዓመት በፊት በፕሪቶሪያ ስምምነት መፈረሙን ያስታወሰው ህወሓት ይሁን እንጂ ጦርነቱ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ 5 ዓመታት ተቆጥረዋል ብሏል። በዚህ ምክንያት የተፈናቀሉ ሰዎች መመለስ አለባቸው እንዲሁም ወራሪ ሲል የጠራው ኃይል ስር የሚኖረው የትግራይ ህዝብ እየተገደለ እየታፈነና በማንነቱ ምክንያት እየተሰቃየ ይገኛል ማለት ወንጅሏል። የፍትህና የተጠያቂነት ሂደት እንዲሁም የጦርነቱ መነሻና አፈታት በተመለከተ ፖለቲካዊ ንግግር አልተጀመረም ሲልም ስምምነቱ መፈጸም የነበረበት አንዱ ተግባር አልተከናወነም ብሏል። በአጠቃላይ የፕሪቶሪያ ስምምነት እንደተጠበቀው ውጤት ሳያመጣ 3 ዓመት ደፍኗል ነው ያለው ህወሓት። በተለይም ደግሞ የፌዴራል መንግስት ፕሪቶሪያ ላይ የተስማማንበት ስምምነት መፈጸም አልቻለም ያለው ህወሓት አደራዳሪ ሀገራት አህጉራዊ ተቋማትና ግለሰቦች ስምምነቱ በተፈረመበት መንፈስ ተግባራዊ መሆን በጀመረበት ፍጥነት እንዲሄድ መከታተል ላይ ያሳዩት መዘናጋት ለስምምነቱ በተሟላ ሁኔታ አለመፈጸም ዋና አስተዋጽኦ አድርጓል ብሏል። ህወሓት የፌዴራል መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱን የሚጠሱ ተግባራት ላይ ተጠምዶም ይገኛል ብሏል። በትግራይ ህዝብና ብሔራዊ ተቋማቱ ላይ ተከታታይ የፕሮፓጋንዳ ዘመቻ እንዲሁም ስም ማጥፋት ማካሄዱን ህወሓት በፌዴራል መንግስት ተፈጽሟል ያላቸው ተግባራት ናቸው። ከዚህም አልፎ
የፕሪቶሪያው ስምምነት የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል ማለት ከሷል። የዓለም ማህበረሰብ በበኩሉ በኢትዮጵያ መንግስት እየተቀጣጠለ ያለውን ሌላ ዙር ጦርነት ለማስቆም የሚጠበቅበትን ሁሉ መፈጸም ይገባዋል ነው ያለው። አደራዳሪ ሀገራትና አህጉራት ተቋማት ለሁኔታው ትኩረት እንዲሰጡ ያሳሰበው ህወሓት የአፍሪካ ህብረት ስብሰባ እንዲጠራም ድጋሚ ጠይቋል። አሁን ላይ ታዲያ የፕሪቶሪያው ስምምነት የተፈረመበት 3ኛ ዓመትን በማሰብ መግለጫ ያወጡት በኢትዮጵያ የሚገኙ የአውሮፓ ህብረት አባል ሀገራትና የኖርዌይ ኤምባሲዎች በተመሳሳይ በፌዴራል መንግስትና በህወሓት መካከል ፖለቲካዊ ንግግር እንዲካሄድ ጠይቀዋል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ጋራ በመሆን ይህንን መግለጫ ካወጡት 22 ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጂየም፣ ዴንማርክ፣ አየርላንድና ስፔን ይገኙበታል። ሀገራቱ ስምምነቱ ከተፈረመ በኋላ ለተከናወኑት መሰረታዊ አገልግሎቶች መመለስ፣ ሰብአዊ አቅርቦት መሻሻል እንዲሁም የትጥቅ ማስፈታት መበተንና መልሶ ማዋሃድ ሂደት መጀመር እውቅና አለን ብለዋል። መግለጫው ጨምሮም የተወሰኑ የሀገር ውስጥ ተፈናቃዮች እንዲመለሱ የማስቻል ተግባር ተከናውኗል ብለዋል። የዲፕሎማቲክ ልዑኮቹ በሰሜን ኢትዮጵያና በሰፊው ቀጠና ላይ ሰላምን ዘላቂ የማድረግና የማጠናከር አስፈላጊነት ላይ አጽንኦት ሰጥተዋል። በቀር የስምምነቱ ሂደት ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹት ሀገራቱ ሙሉ በሙሉ ካልተፈጸሙ ተግባራት መካከል የተፈናቃዮችን መለስ ጠቅሰዋል። ተፈናቃዮች ወደ ቀያቸው መለስ ያለባቸው ዓለም አቀፍ ሰብአዊ ህግና ምርጥ ተሞክሮችን በአሟላ አካሄድ መሆን አለበትም ብለዋል። ታማኒና ተጎጂዎችን ማዕከል ያደረገ የሽግግር ፍትህ ተፈጻሚ ላይም እገዛ ለማድረግ ዝግጅት አለን ብለዋል። ሆኖም ግን በግጭት የተጠቁ የአገሪቱ ክፍሎች ከቁስላቸው እንዲሽሩ እንዲሁም ፍትህ እንዲሰፍን ለማድረግ ተጠያቂነት መኖር፣ የሰብአዊነት መከበር፣ በተለይም የሴቶችና የሴት ልጆችን መብት መከበርና እርቅ አስፈላጊ ናቸው፣ ግን እየተተገበሩ አይደለም ብለዋል። ሀገሪቱ ውስጥ እየተካሄዱ ያሉ ግጭቶች በውይይት እንዲፈቱ እንዲሁም ባለድርሻ አካላት ሁሉ በሀገሪቱ ምክክር ሂደት ገንቢ በሆነ መንገድ እንዲሳተፉና በረታታለንም ያሉትም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሜሪካና ቬንዙዌላ ጦርነት ውስጥ የሚገቡ አይመስሉኝም አሉ። ትራምፕ ጦርነት መነሳቱን እጠራጠራለሁ፣ የሚነሳ አይመስለኝም፣ ግን በጣም እየጎዱን ነው ሲሉ ከሲቢኤስ ጋር ባደረጉት ቆይታ ተናግረዋል። ጦርነት የሚነሳ አይመስለኝም ቢሉም የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮም በስልጣን የሚቆዩት ለአጭር ጊዜ እንደሆነ ገልጸዋል። አሜሪካ በካሪቢያን አቅራቢያ አደንዛዥ ዕፅ ያዘዋውራሉ ያለቻቸውን ጀልባዎች ላይ ጥቃት ተፈጽሟን አሁንም ቀጥላለች ይላል ቢቢሲ። ወደ አሜሪካ የሚገባው አደንዛዥ ዕፅ እንዲገደብ እርምጃ መውሰድ ግዴታቸው መሆናቸውን ትራምፕም ተናግረዋል። አሜሪካ ጥቃት እየፈጸመች ያለችው የአደንዛዥ ዕፅ ዝውውርን ለመግታት ሳይሆን የማዱሮን መንግስት ለማውረድ ነው በሚል በርካቶች እየተቹ ይገኛሉ። ትራምፕ ትችቱን አጣጥለው ጥቃት የሚፈጸሙት በብዙ ምክንያት ነው ብለዋል። አሜሪካ ባለፈው መስከረም ወር በካሪቢያንና ምስራቅ ፓሲፊክ ባረሰችው ጥቃት ቢያንስ 64 ሰዎች መገደላቸውን በአሜሪካ የቢሲ አጋር የሆነው ሲቢኤስ ዘግቧል። ትራምፕ ጥቃት ሲፈጸምበት ያያችሁት ጀልባ በአጠቃላይ በአደንዛዥ ዕፅ ዝውውር 25000 ሰዎችን የሚገድልና ቤተሰብን የሚበትን ነው ብለዋል። ትራምፕ በእግረኛ ጦር ቬንዙዌላ ውስጥ ጥቃት ያደርሱ እንደሆነ ጠይቀው ያንን አድርጋለሁ ለማለት አልችልም፣ ቬንዙዌላ ምን እንደማደርጋት አልነግራችሁም፣ ጥቃት አደርሳለሁ ወይም አላደርስም የሚለውን አልገልጽም ሲሉ ተዳምጠዋል። ማዱሮ ከዚህ ቀደም አሜሪካ አዲስ ጦርነት እየጫረች ነው ማለታቸው ይታወሳል። የኮሎምቢያ ፕሬዚዳንት ጉስታቮ ፔትሮ በኩላቸው አሜሪካ ጥቃት የምትፈጽመው ላቲን አሜሪካን ለመቆጣጠር ነው ሲሉ ትራምፕን ወንጅሏን በማለት ቢቢሲ ዘግቧል። በህገወጥ መንገድ ኬንያ የገቡ 44 ኤርትራውያን ስደተኞች በምዕራባዊ ሀገሪቱ ክፍል መያዛቸውን ፖሊስ አስታወቀ። በኤርትራ ያለውን አፈናና ጭቆና የሚሽሩ ስደተኞች ከዚህ ቀደም በሱዳን በኩል ያልፉ የነበረ ቢሆንም በእርስ በርስ ጦርነት ምክንያት ይህንን መንገድ መጠቀም አልቻሉም ተብሏል። የሱዳን ጦርነት ሲነሳ ኤርትራውያን ስደተኞች ወደ ደቡብ ሱዳንና ኢትዮጵያ ተሻግረዋል። ስደተኞቹ በኢትዮጵያ ለተወሰነ ጊዜ ቆይተው ወደ ኡጋንዳና ኬንያ ያቀናሉ ይላል ቢቢሲ። ከአብይ አህመድ ወደ ስልጣን መምጣት በኋላ ዳግም የተጀመረው የኢትዮጵያና የኤርትራ መንግስታት ግንኙነት በትግራይ ጦርነት ወቅት ተጠናክሮ ነበር። በዚህ ወቅት ኤርትራውያን ስደተኞች ለደህንነታቸው መስጋት በዋናነት ኡጋንዳና በሁለተኛነት ደግሞ ኬንያ አማራጭ ሆኖ አድርገዋል። ቢቢሲ ያነጋገራቸው ጥገኝነት ጠያቂና ሰነድ ያላቸው ስደተኞች በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሰጋቸውና ከኢትዮጵያ ይልቅ ወደ ኡጋንዳ መሰደድ እንደሚመርጡ ይናገራሉ። በኡጋንዳ የኤርትራ፣ የኢትዮጵያ፣ የሱዳን፣ የደቡብ ሱዳንና የዲሞክራቲክ ሪፐብሊክ ኮንጎ ስደተኞች ይኖራሉ። ኡጋንዳ ከጥር ጀምሮ የስደተኞች ምዝገባ እንዳቋረጠች ማስታወቋን ተከትሎ ኤርትራውያንና ኢትዮጵያውያን ስደተኞች ወደ ኬንያ እየተጓዙ ነው። ሆኖም ግን የኬንያ መንግስትም የስደተኞችን ምዝገባ ለማቆም በመወሰኑ ስደተኞች ወደ ሊቢያ እየተሻገሩ እንደሆነ ቢቢሲ ምንጭ ነግሮኛል ብሏል። ስሞን የተባለ ኤርትራዊ ስደተኛ ለቢቢሲ እንደተናገረው የፖላንድ ኤምባሲ የቪዛ ጥያቄ ውድቅ ካደረገ በኋላ ለ2 ዓመታት ገደማ በኬንያ ኑሯል። በጋብቻ ወደ ፖላንድ ለመሄድ ሞክሬ የቪዛ ጥያቄ ውድቅ ተደረገ፣ ይግባኝ ብልም በድጋሚ ውድቅ አደረጉት። በዚህም ምክንያት እንደ አማራጭ የወሰድኩት በሊቢያ አድርጎ ወደ አውሮፓ መግባትን ነው ማለት ለቢቢሲ ተናግሯል። በተለይም በእነዚህ
በእነዚህና መሰል ምክንያቶች ከኢትዮጵያ ለማውጣት በርካታ ኤርትራውያን እየተሰደዱ ነው። ከዚህ ቀደም ኡጋንዳ ለኤርትራውያን ስደተኞች ምቹ እንደነበረች ይነገራል። አንጻራዊ ነጻነትና የስራ እድል ያገኙባት ነበር። አሁን ግን ስደተኞቹ ወደ ኬንያ ለመሄድ ተገደዋል። በዚህም ምክንያት የኬንያ ፖሊስ ታዲያ አሁን ላይ 44 ኤርትራውያን ስደተኞችን ከኢትዮጵያ ጥሰው ወደ ኬንያ ሲገቡ ይዣቸዋሉ ብሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።